ሰላም ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን። እንግዲህ ዛሬ ደግሞ ባለፉት ጥቂት ቀናት ውስጥ ስለ ኢሚግሬሽን በተመለከተ አዳዲስ የወጡ ጥሩና መልካም ያልሆኑ መረጃዎችን ይዤላችሁ ቀርባለሁ ማለት ነው። ስለዚህ ተመሳሳይ መረጃዎችን ለማግኘትና የተለያዩ ሀገራት ጉዞ በተመለከተ ቪዛ በተመለከተና የትምህርት ዕድሎች ትክክለኛ መረጃ ለማግኘት ቻናላችን ሰብስክራይብ እንዲያደርጉና የደወል ምልክቷን በመጫንም እኔ የተለያዩ አዳዲስ መረጃዎችን በምለቅበት ጊዜ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። ከዚህም በተጨማሪ እንግዲህ ሁሌም እንደምነግራችሁ ቴሌግራሜን ጆይን በማድረግ የተለያዩ ሊንኮችን፣ ዶክመንቶችን እና ተመሳሳይ ይዘት ያላቸውን ነገሮች ስለማስቀምጥላችሁ የመጀመሪያ ኮሜንት ላይ ፒን አድርጌ ስለማስቀምጥ ቴሌግራምን ክሊክ በማድረግ ጆይን ማድረግ ትችላላችሁ ማለት ነው እና አፕዴት የሆኑ መረጃዎችንም በየቀኑ ወይም ደግሞ ቪዲዮ እስክሰራላችሁ ድረስ እዛ ላይ ስለምጽፍላችሁ ማግኘት ትችላላችሁ። ስለዚህ ጆይን አድርጋችሁ ብትጠብቁ ለእናንተ የተሻለ መረጃ ቀድሞ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። በመቀጠል እንግዲህ ከጥሩ ዜና ስንጀምር ከጃንዋሪ 21 2026 ጀምሮ እንግዲህ ሁሉም ኢሚግሬሽን ቪዛ ተቋርጦ እንደነበር ሁላችሁም ታውቃላችሁ ማለት ነው እና እንግዲህ ከዚህ በፊት እንዳብራራሁላችሁ የእጮኛ አለ፣ እንደገና ደግሞ በትምህርት ሊሆን ይችላል፣ በፖለቲካል አሳይመንት ሊሆን ይችላል፣ አሳይለም ሊሆን ይችላል። በእነዚህ ኬዞች የተለያዩ ጉዳዮች አሉና የሚቻሉና የማይቻሉ ወይም ደግሞ ቪዛ ማግኘት የሚቻልባቸውና የማይቻልባቸውን የተለያዩ መንገዶችን ነግራችኋለሁ ማለት ነው። ወደኋላ ተመልሳችሁም እነዚህን ቪዲዮዎች ማየት ትችላላችሁ ማለት ነው። ስለዚህ እንግዲህ አንድ ሰው የትዳር ጓደኛውን፣ ልጆቹን፣ እናት አባቱን በሙሉ ለማምጣት ቪዛ ሰስፔንድድ ሆኖ ነበር። ነገር ግን ያ ህግ ትክክል አይደለም ወይም ፌር አይደለም በሚል የተለያዩ ከሳሾች ጉዳዩን ወደ ፌዴራል ፍርድ ቤት ወስደውታልና ይሄንም ኢንዲቴል አቀርብላችኋለሁ ማለት ነው። ለምሳሌ አንድ ሰው የአሜሪካ ዜግነት ሲኖረው፣ የአሜሪካ ግሪን ካርድ ሲኖረው ወይም ደግሞ የመኖሪያ ፈቃድ ሲኖረው የተለያዩ ስልጣን ወይም መብት ይኖረዋል ማለት ነው። ለምሳሌ አሁን አንድ ሰው የአሜሪካ ዜግነት ከሆነ እናትና አባቱን ልጆቹን ብቻ ሳይሆን ወንድምና እህቱንም ወደ አሜሪካ መውሰድ ይችላል ማለት ነው። ስለዚህ እነዚህን ነገሮች በደንብ ለይተን ማወቅ አለብን። እኔም ስለ እነዚህ መረጃዎችን ከዚህ በፊት ሰርቻለሁ፣ አሁንም ይዤላችሁ ቀርባለሁ ማለት ነው። እንግዲህ ምንድነው ይሄ ፍርድ ቤት የሄደው? በዚህ መሰረት ፌዴራል ፍርድ ቤት ምን እንደሚወስን ወደፊት የምናይ ቢሆንም ነገር ግን ይህ ክስ መንግስት በህግ አወጣጡ ላይ ትክክል አይደለም የሚል ነው እና እንግዲህ እነዚህን ነገሮች ነው አፕዴት ሲሆኑም ይዤላችሁ ቀርባለሁ የምላችሁ ማለት ነው። ስለዚህ ቻናላችን ሰብስክራይብ ማድረግ ለእናንተ ጠቃሚ ስለሚሆን ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ ቪዲዮንም ላይክ በማድረግ መጀመር አለባችሁ ጊዜ፣ ምክንያቱም እኔንም እያበረታታችሁ ተጨማሪ ቪዲዮ እንድሰራላችሁ ወይም በየጊዜው እንድሰራላችሁ ስለሚያደርግ። ከዚህ በተጨማሪ ደግሞ ምንድን ያልገባችሁ ነገር ኮሜንት ላይ በምታስቀምጡበት ጊዜ እኔ ምንድን ነው የማደርገው ኮሜንታችሁን አይቼ በሪፕላይ የሚመለስ ከሆነ ሪፕላይ አድርጌ መልስላችኋለሁ። ካልሆነ ግን ምንድን ነው የማደርገው ቪዲዮ መስራት ካስፈለገ ቪዲዮ ሰርቻ አቀርብላችኋለሁ ማለት ነው። ሌላው ምንድነው ከዚህ ጋር በተያያዘ ምክንያቱ ደግሞ በአብዛኛው ከአፍሪካና ከሌሎች ሶስተኛው ዓለም ሀገሮች በመሆኑ ነው ክሱ የተጀመረው። ወይም ደግሞ ክሱ ሪዝኔብል ወይም ደግሞ ምክንያታዊ አይደለም እንድንል ወይም ደግሞ እንዲሉ አድርጎ ወደ ክስ የወሰደው ጉዳዩን ማለት ነው። ከዚህ በተጨማሪ ደግሞ ምንድነው በፍርድ ቤት እንከራከራለን የሚሉ እነዚህ አካላት በመኖራቸው ጥሩ ነው። ምክንያቱም እነዚህ ውሳኔ እንዲያገኙ ያደርጋል ማለት ነው፣ ኢሚግራንት ቪዛን ጨምሮ ማለት ነው። ስለዚህ ውጤቱ ምን እንደሚሆን መቼ እንደሚመጣ አብረን የምናየው ይሆናል። ይህንን አፕዴት ለማግኘትም ያው እንደነገርኳችሁ ቻናላችን ሰብስክራይብ አድርጎ እንደገና ደግሞ ቴሌግራማችን ጆይን አድርጎ መጠበቅ ይሆናል ማለት ነው። ጥሩ ባልሆነ መልኩ ደግሞ ስንመለከተው ቦርድ ኦፍ ኢሚግሬሽን አፒል የሚባል አለ። እንግዲህ ማንኛውም ችግር በሚገጥማችሁ ጊዜ አፒል የምታደርጉበት መስሪያ ቤት ማለት ነው። ስለዚህ አንዳንድ ሰዎች ጉዳያቸው በኢሚግሬሽን ኮርት ወይም ፍርድ ቤት ታይቶ ውድቅ በሚደረግበት ጊዜ በ30 ቀን ውስጥ ይግባኝ የሚያቀርቡበት ወይም ደግሞ አፒል የሚያቀርቡበት ሁኔታ አለ ማለት ነው። ይሄ የሚቀርበው ለማን ነው? ለቦርድ ኦፍ ኢሚግሬሽን ስለሆነ ምንድነው ያልተሳካበትን ምክንያት ወይም የዳኞችን ውሳኔ ቅሬታ ሲያቀርብ ከ2 እስከ 3 ዓመት ሙሉ የፍትህ ውሳኔ እና ሪቪው የሚሆነውና ውድቅ ከተደረገ ዲፖርቴሽን ሊሆን ይችላል። ስለዚህ ምንድነው እዚህ ጋር የምነግራችሁ ቦርድ ኦፍ ኢሚግሬሽን አፒል በምታደርጉበት ጊዜ የኢሚግሬሽን ኮርት ወይም ደግሞ በኢሚግሬሽን ኮርት ፍርድ ካላገኛችሁ የዳኞች ውሳኔ ትክክል አይደለም ብላችሁ ካሰባችሁ ይሄን ይዛችሁ የምትሄዱት ወደ ምንድነው ማለት ነው? ቦርድ ኦፍ ኢሚግሬሽን አፒል ነው። ስለዚህ ከዚህ ጋር በተያያዘም የሚመጡ ፋይሎች ከ2 እስከ 3 ዓመት የነበረው ቀኑ ዝቅ እንዲል ተደርጓል። ይግባኝ የሚባለው ደግሞ ከ30 ቀን የነበረው ወደ 10 ቀን ዝቅ እንዲል ተደርጓል። ስለዚህ ሁለተኛው ደግሞ ምንድነው ፌብራሪ 6 2026 ጀምሮ አዲስ ህግ አውጥተዋል ወይም ደግሞ አዲስ ህግ አምጥተዋል። የአሜሪካ መንግስት ቅድም በ30 ቀን ውስጥ እንግዲህ ይግባኝ ማለት የሚቻለው ያንን 30 ቀን ወደ 10 ቀን ዝቅ በማድረግ ህጉን ቀይረውታል። 10 ቀን እንግዲህ ሲሆን ለእኛም
በጣም አስቸጋሪ ነው የሚያደርገው። ምክንያቱም አፒል በምናደርግበት ጊዜ 30 ቀን ሲኖርና 10 ቀን ሲኖር አስቸጋሪ፣ ምክንያቱም በ10 ቀን ውስጥ ብዙ ማስረጃ ማሰባሰብ እና የፍርድ ሂደቱን መከታተልም አስቸጋሪ ሊያደርገው እና እንደገና ደግሞ ለምሳሌ በ10 ቀን ውስጥ ውሳኔ የምታገኙ ከሆነ ዲፖርት የመደረግ ተንደንሲ እና ውድቅ የመሆን ተንደንሲ በጣም አስቸጋሪ ነው። ምክንያቱም ይህ ሁለተኛው አፒል ነው። የመጀመሪያ በኢሚግሬሽን ኮርት የታየ ጉዳይ ያላችሁ ያ ካልተሳካ አፒል ነው የምታደርጉት። ስለዚህ አፒል ለማድረግ 10 ቀን ብቻ ከሆነም አስቸጋሪ ነው የሚሆነው ማለት ነው። ከዚህ ጋር በተያያዘም ክፍያዎች አሉ። ስለ ክፍያም የምነግራቸው ይሆናል ማለት ነው። እንግዲህ ከዚህ በፊት ሙሉ ሪቪው ነበር የሚደረገው እንደነገርኳቸው አፒል ስታደርጉ ማለት ነው። ስለዚህ ውጤቱ ትክክል ነው ወይም አይደለም ነበር የሚባለው። ስለዚህ ቀኑ አጭር በመሆኑ ኬዝ ዲስሚስ መደረጉን ከባድ ያደርገዋል ማለት ነው። ኦልሬዲ እንደነገርኳችሁ በተለይ ጉዳያችሁ ወደ ፍርድ ቤት የሄደና ይግባኝ የጠየቃችሁ ወይም ለመጠየቅ ያሰባችሁ ውሳኔውን ከባድ ያደርገዋል። ምክንያቱም ከዚህ በፊት እንግዲህ የሚደረገው እንደነገርኳችሁ ኬዙ በጣም ረዥም ጊዜ ተወስዶ ስፔሻሊ ከ2 እስከ 3 ዓመት ማለት ደግሞ የእፎይታ ጊዜ ነው ማለት በጣም ሰፊ ጊዜ ያላችሁ ወይም ደግሞ በ2 በ3 ዓመት ውስጥ ሙሉ ዶክመንቱ ስለሚታይ በዛ ውስጥ ዶክመንት የማግኘትና ህጎች ሊቀያየሩ ስለሚችሉ የእናንተ እድል እንዲሰፋ ወይም ደግሞ ቻንሱ እንዲሰፋ ያደርገው ነበር። አሁን ግን አስቸጋሪ የሚያደርገው ምንድነው? አፒል የምታደርጉበት ቀን ራሱ 10 ቀን ስለሆነ ክፍያም አለ፣ ዶክመንት የማግኘት ሌሎች ኢቭን በ10 ቀን ውስጥ አፒል ለማድረግ ራሱ ፕሮሲጀሩን ለማስኬድ ራሱ በጣም አጭር ቀናቶች ነው ሊኖራችሁ የሚችለው ማለት ነው። ስለዚህ እናንተ እነዚህን ኬዞች የሚወጡ ህጎችንም በትክክል መከታተል አለባችሁ ማለት ነው። ሌላው ደግሞ ምንድነው ተያያዥ ኤክሴፕሽኖች ሊኖሩ ይችላሉ። በዚህ ሳምንት ከወጡ ህጎች እንግዲህ ዋና ዋናዎችን ስላቀረብኩላችሁ በቀጣይ ደግሞ እነዚህ ተያያዥ ኤክሴፕሽኖች ወይም ደግሞ የተለያዩ ወጣ ያሉ ውሳኔዎች ስለሚኖሩ ትናንሽ ውሳኔዎች እነሱም በቀጣይ ቪዲዮ ሰራላችኋለሁ ማለት ነው። ሌላኛው ወይም ሶስተኛው ደግሞ አዲስ ህግ ከጁላይ 2025 ጀምሮ ዩኤስ ሲአይኤስ ማንኛውም የጥገኝነት ጠያቂ ወይም አመልካች $100 ማስከፈል ጀምሮ ነበርና ወዲያውኑ ይህ ክስ ተመሰረተበት። ይህ ጉዳያቸው ከዛ በፊት ከዓመት በላይ የቆዩ ሰዎች መክፈል የለባቸውም ተብሎ ነበር። አዲሶቹ ግን ያው $100 ይከፍላሉ። እንግዲህ ክፍያ ያለው ብያቸው ነበር ቅድም። ስለዚህ ምንድነው ከዚህ በፊት ጉዳያቸው ሲታይ የነበረ ሰዎች በየዓመቱ $100 መክፈል የለባቸውም አዲስ በወጣው ህግ የሚል ክስ ነው። እንግዲህ ከዚህ በፊት አዲስ የወጣው ህግ $100 እንዲከፍሉ የሚል ነው። ከዚህ በፊት የነበረውን ገቨርን አያደርግም የሚል ጥያቄ የሚል ክስ ይሆናል ማለት ነው። ከዚህ ጋር በተያያዘ ከኦክቶበር 2025 ጀምሮ ደግሞ አዲስ ህግ ወጥቷል። ይሄ የወጣው ህግ ደግሞ ምንድነው $100 እንደውም $102 ሆኖ ከፌብራሪ 2026 በአዲሱ ዓመት ማለት ነው ጀምሮ $102 ሆኖ የመክፈል ግዴታ አለበት። እንግዲህ ኬዛችሁ ከአንድ ዓመት በላይ ራሱ የሚቆይ ከሆነ ምንድነው የሚሆነው ማለት ነው በየዓመቱ $102 ትከፍላላችሁ ማለት ነው። ይሄ ህግ ደግሞ መጀመሪያ $100 ነበረ። እንደገና ደግሞ $100 ከመወሰኑ በፊት የነበሩ ሰዎች ይክፈሉ አይክፈሉ የሚል ክስ ተነስቶ ነበር። ስለዚህ ይሄ ህግም ከፌብራሪ 2 ወይም በቅርቡ 2026 የወጣ ቢሆንም ለወደፊቱም ሊቀየር ስለሚችል እንግዲህ አፕዴት የማደርጋችሁ ይሆናል ማለት ነው። እንደገና ደግሞ እንዲከፍሉ ከተላከ በ30 ቀናት ውስጥ መክፈል አለባችሁ ነው የሚለው። ለምሳሌ ክፍያ በሚጠየቅበት ጊዜ ለምሳሌ ክፍያ ክፈሉ ተብሎ ከመስሪያ ቤቱ ሲላክላችሁ እናንተ በ30 ቀን ውስጥ መክፈል አለባችሁ። ማንኛውም ግዴታ ወይም ደግሞ ክፍያ መክፈል አለባችሁ በወቅቱ ማለት ነው። ስለዚህ ይሄን በመክፈል ጉዳያችሁን ቶሎ እንዲፋጠን ማድረግ ትችላላችሁ ማለት ነው። እንግዲህ ይሄ ኬዝ ያልኳችሁ መጀመሪያ ክስ ውስጥ መሰርቱ እና ከዓመት በላይ ከቆየ ደግሞ በየዓመቱ ክፍያ የምትፈጽሙ ይሆናል ማለት ነው። ይሄ ህጉ ሊቀያየር ይችላል እንደናንተ ኬዝ ማለት ነው። በየዓመቱ ደግሞ ወይም ደግሞ በየጊዜው አዲስ ህግ ክፍያ አልነበረም $100 ክፍያ ሆነ፣ ከዛ ወደ $200 አደገ። አሁን ደግሞ የሚሆነው አይታወቅም ማለት ነው። እንግዲህ በመጨረሻ ማንኛውም የቪዛ ኢሚግሬሽን ጉዳዮች የስኮላርሽፕ ሊሆን ይችላል የተለያዩ አገልግሎቶች በተመለከተ ስለ አሜሪካ ጉዞ 2026 የእጮኝነት ወይም ደግሞ በዘመድ እንደገና በተለያዩ በጋብቻ ልጅ ኦርፋን ወይም ደግሞ የምታሳድጉት ልጅ ካለ እነዚህ ነገሮች በሙሉ ኢቨን ስለ ልጅ ራሱ እድሜ ገደብ አለው ከ21 ዓመት በላይ በታች ሲሆን የሚሉ ነገሮች አሉና አዶፕትድ የሆኑ ሰዎችን ስትወስዱ ማለት ነው። ቅድም ኦርፋን ያልኳችሁ አዶፕትድ የሆኑ ሰዎችንም ለመውሰድ ምን መሆን አለበት? በፍርድ ቤት የጸደቀ ወይም ደግሞ ሌጋል በሆኑ መስሪያ ቤቶች የመንግስት መስሪያ ቤቶች ሌጋል በሆኑ የመንግስት መስሪያ ቤቶች የጸደቀ መሆን አለበት ማለት ነው። እና ከዛ ጀምሮ ነው ዶክመንቴሽን የሚያስፈልገው። እንግዲህ ከዚህ በፊት የሰራውላችሁ ኢሚግሬሽን በተመለከተ፣ ስኮላርሽፕ በተመለከተ፣ በትዳር፣ በእጮኝነት፣ ቤተሰብ፣ ወንድም ልጅ፣ የአሜሪካ ዜጋ የሆነ የአሜሪካ ግሪን ካርድ ያለው
ወይም የመኖሪያ ፈቃድ ያለው የሚሉ የተለያዩ ፓርቲኩላር ኤክሴፕሽኖችን እየጠቀስኩኝ የሰራሁላችሁ ከሌጋል ወይም ከህግ አንጻር ጨምሮ የሰራሁላችሁ ቪዲዮዎች አሉ። እንግዲህ ይህን ቪዲዮ አይታችሁ ስጨርሱ ወደ እነዛ ቪዲዮዎች በመሄድ ቪዲዮዎቹን በማየት አፕዴት የሆነ ኢንፎርሜሽን ማግኘት አለባችሁ። እንግዲህ እንደተለመደው እና ሁሌም እንደምላችሁ ቻናላችን ሰብስክራይብ አድርጋችሁ የደወሏን ምልክት በመጫንም አዳዲስ ኢንፎርሜሽን ማግኘት ትችላላችሁ። ከዚህ በተያያዘ ግን ወይም በተጨማሪ ግን የቴሌግራም ቻናላችን ጆይን አድርጋችሁ አዲስ ኢንፎርሜሽን አፕዴት ሲሆን ህጉንም ራሱ ስክሪንሾት አድርጌ ወይም ደግሞ ኮፒ አድርጌ ላቀርብላችሁ እችላለሁ። ሊንኩንም እዛ ላይ ፔስት አድርጌ ኮፒ ፔስት አድርጌ ላስቀምጥላችሁ እችላለሁ። ተጨማሪ ማብራሪያ ሲኖርም እዛ ላይ አስቀምጥላችኋለሁ። የሚሞሉ ፎርሞች ሊሆን ይችላል፣ በፒዲኤፍ ሊሆን ይችላል፣ በፎቶ ሊሆን ይችላል። እዛ ጋር ስለማስቀምጥላችሁ ቴሌግራምንም ጆይን ማድረግ እንዳትረሱ። እንግዲህ ያልገባችሁ ጥያቄ ካለ ማንኛውም ጥያቄ ሊሆን ይችላል። ቻናሌ የተለያዩ ኮንቴንቶችን ቲፖችን ስለምሰራ ማንኛውም ይመለከተዋል። ወይም ደግሞ ከዚህ በፊት ቪዲዮን አይታችሁ የወደዳችሁት ካለ በዛ ዙሪያ እንድሰራላችሁ ከፈለጋችሁ እናንተም ኮሜንት ብታደርጉልኝ በኮሜንት ምላሽ ሰጣለሁ። ካልሆነ ደግሞ የሰጣችሁን ኮሜንት ሰፊ ማብራሪያ ወይም ደግሞ ቪዲዮ እንድሰራ የሚያስፈልግ ከሆነ እኔም ደግሞ ቪዲዮን ሰርቼ አቀርብላችኋለሁ ማለት ነው። እንግዲህ እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። የዩቲዩብ ቻናል ቤተሰብ ስለሆናችሁ አመሰግናለሁ። ቴንኪው። መልካም ጊዜ